ሰላም ጤና ይስጥልኝ የቪዲዮ ተመልካቾች። ዛሬ በአብሪሽ ግሬስ የዩቲዩብ ቻናል ላይ የተለቀቀውንና በማህበራዊ ሚዲያ መድረኮች ላይ ሰፊ መነጋገሪያ የሆነውን ቪዲዮ በጥልቀት እንመረመራለን። ይህ ቪዲዮ የአንገት ሐብል ስጦታን የመመለስ ሂደት ብቻ ሳይሆን ከጀርባው የይዘት ፈጣሪዎች የሚጋፈጡትን ውስብስብ ማህበራዊ ጫናና የግል ማንነት ትግል ቁልጭ አድርጎ የሚያሳይ ነው። አብሪሽ ቪዲዮውን የሚጀምረው በከፍተኛ ቁርጠኝነትና ግልጽነት ነው። ስጦታውን ለመመለስ የወሰነበት ምክንያት ደግሞ ከራሱ የግል ፍላጎት ይልቅ ከተከታዮቹ፣ ከእህቶቹ እና ከቅርብ ቤተሰቦቹ የመጣው ተከታታይ ምክርና ጫና እንደሆነ አልሸሸገም። እዚህ ጋር ነው ትልቁ የሞራል ጥያቄ የሚነሳው። በዲጂታል ዘመን አንድ የይዘት ፈጣሪ የግል ህይወቱን የሚመራው በራሱ ውስጣዊ እምነት ነው ወይስ በኮሜንት መስጫ ሳጥን ውስጥ ባሉ በሺዎች የሚቆጠሩ ሰዎች ፍላጎት? አብሪሽ ለደጋፊዎቹ ያለውን ክብር ሲገልጽ፣ በሌላ በኩል ደግሞ የግል ውሳኔው በማህበራዊ ሚዲያ ሆይ ሆይታ ተጽዕኖ ስር መውደቁን እንመለከታለን። ሩታና ኤፍሬም ወደ ስፍራው ሲመጡ ክርክሩ ወደ ሌላ ምዕራፍ ይሸጋገራል። በባህላችን ስጦታን መመለስ፣ በተለይም አድሮ መመለስ እንደ ትልቅ ንቀትና ክብርን ዝቅ ማድረግ ተደርጎ ይወሰዳል። ሩታ ስጦታውን የክብርና የማስታወሻ መግለጫ ስትለው፣ አብሪሽ ግን ማለት ያላመንኩበትን ነገር አላደርግም፣ በግዴታ ደስተኛ ሆኜ መቀበል አልችልም በሚል የድንበር አከላለል ሲከላከል ይታያል። ይህ ትዕይንት በቆየው ባህላዊ እሴትና በዘመናዊው የግል ሰላም ይቀድማል በሚለው ግለሰባዊ ፍልስፍና መካከል ያለ ግጭት ይመስላል። በተለይ አብሪሽ ከእንግዲህ ምንም አይነት ስጦታ ካንቺ አልቀበልም፣ ያለኔ ፍቃድም እንድትገናኙ አልፈልግም በማለት ያስቀመጠው ጥብቅ ገደብ ቪዲዮ ካሳያቸው ትልልቆች የማስመሪያ መስመሮች አንዱ ነው። ይህ እርምጃ አብሪሽ በህይወቱ ላይ ሙሉ ቁጥጥር ለማድረግ መፈለጉን ቢያሳይም፣ እንዲህ ያሉ በጣም ግላዊና ስሜታዊ የሆኑ ጉዳዮችን በሚሊዮን የሚቆጠር ህዝብ በሚያየው መድረክ ላይ ማውጣቱ ግንኙነቱን በሰላም ለመቋጨት ይረዳል ወይስ ይበልጥ ቁስሉን ያሰፋዋል የሚለው ነጥብ ለብዙዎቻችን አጠያቂ ነው። ለማጠቃለል ያህል የአብሪሽ ቪዲዮ የዛሬውን የማህበራዊ ሚዲያ ተጽዕኖ ምን ያህል ጥልቅ እንደሆነ የሚያሳይ መስታወት ነው። ተመልካች በፈጣሪው ህይወት ውስጥ እንደ ዳኛ ሆኖ ሲቀመጥ፣ ፈጣሪው ደግሞ የብዙሃኑን ፍላጎት ለማርካት ሲል የግል ግንኙነቱን መስዋዕት ሲያደርግ እናያለን። አብሪሽ ከጭንቀት ነፃ የሆነ እንቅልፍ ለመተኛት እና የራሱን ስሜታዊ ሰላም ለማግኘት መሞከሩ የሚደነቅ ቢሆንም፣ የሰው ልጅ ግንኙነትና ክብር ግን ከካሜራ ጀርባ ቢሆን ይበልጥ ዋጋ ያገኝ ነበር የሚል ትችት ሊሰነዘርበት ይችላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ስጦታን መመለስ መብት ነው ወይስ በባህላችን የማይታለፍ ስህተት? አብሪሽ የወሰደው እርምጃ ተገቢ ነው ወይስ የተከታዮች ጫና ውጤት? የእናንተን አስተያየት በኮሜንት መስጫው ላይ በዝርዝር አጋሩን። ስላዳመጣችሁና ስለተከታተላችሁ ከልብ አመሰግናለሁ። ሰላም ቆዩልኝ።